የኔ ውዶች ባለፈው ባኪውን እንትን ያልኩበትን ማለት ነው። ባኪ ከርሞላ እቺኛ ራፎር ነው የሚያወጣው። የራሴ መኪና የቤት መኪና ማለት ነው። አይታል እቺን መኪና ለእናንተ አውጥቼ እሰጣለሁ። እስከ ሳምንት ባለው ጊዜ ጠብቄ የሚቀረው 38 ሺህ ብቻ ነው። የዚችን መኪና እሰጣቸዋለሁ። ያው ምንም ማድረግ አልችልም። እስካሁን ድረስ የባኪው ራሱ ሀፍ አልሆነም። የምትጠብቁ ከሆነ ችግር የለውም እንድትጠብቁ ሰዓት እሰጣለሁ። ያም አሁን ከሆነ ደግሞ እቺ መኪና አውጥቼ እሰጣለሁ ማለት ነው። እናንተ አያችሁታል። እቺ መኪና አውጥቼ እሰጣችኋለሁ። እቺኛ በጣም ክሊን ናት። የቤት መኪና ለራስ የሚጠቀምበት የደረሰ ሰው 38 ሺህ ብር ጨምሮ ይወስዳል ማለት ነው። ምክንያቱም ለምንድነው ያው ያኛው እስካሁን ድረስ ሀፍንም አልቆረጥኩትም። ቢሞላ ሊሰጥ ነበር። ይሄ ለራስ የሚጠቀምበት ነው። ኦልሞስት 130 ምናምን ሺህ ብር ነው የተሰበሰበው እስካሁን ድረስ። ስለዚህ ምንም ማለት ቻንስ ስለሌለ እቺን መኪናው ለእናንተ እስከ ሳምንት ያለው ጋፕ አይቼ አውጥቼ እሰጣለሁ። የደረሰ ሰው ግን 38 ሺህ ብር ይሞላልኛል ማለት ነው። ለደረሰ ሰው 38 ሺህ ብር ተቀብዬ ነው የሚሰጠው። መኪና 2015 ሞዴል ነው። እንትኑ ደግሞ ኪሎ ሜትር 222 ነው። 222 ኪሎ ሜትር ነው። ኪሎ ሜትሩ አይታችኋል አይደል? እቺኛ አሪፍ መኪና ናት። አሪፍ መኪና ናት። ምንም ማድረግ አልችልም። ያው እስከ ዛሬ ሳምንት አውጥቼ ሰጣችኋለሁ። አሳስባችሁ ይሁት ራፎ ማለት ነው። ራፎ እቺ ናት መኪናዬ። አይታችኋል አይደል? ራፎ እቺ ናት። ራፎ እቺ ናት። አያችሁ። ስለዚህ ማድረግ አለብኝ ምንድነው? አሁን እቺ መኪና ከዛሬ ሳምንት አውጥቼ እሰጣለሁ። ውስጡ ክሊን ነው ሁሉም ነገር። እቺትና እናንተ ስንት እኔ ጋር እንዲቆይ ስለማልፈልግ አውጥቼ እሰጣቸዋለሁ። ይሁበት ያው እቺትና በደንብ ይዋት። ኩርማንም ሌላም ጋር የሞከራችሁ ሰዎች ይሄው እቺ መኪና ለእናንተ እሰጣለሁ ማለት ነው። እስከ ሳምንት ማለት ነው። እስከ ይሁድ ድረስ ጠብቁ። ከይሁድ በኋላ ኤኒ ታይም በዋትስአፕ ግሩፓችሁ ለቃለሁ። ለቆረጣችሁ ሁላችሁም መልካም እድል እየተመለው ማለት ነው። ያኛውን ማለት በእንደዚህ አይነት ብዙም እንትን አላለው። ብዙ ሰው ያው ብርም ባዛ መሰለኝ። ስለዚህ እቺ መገናም አውጥቼ ልስጣት እንካባይ ልምልንታ ባለፈው 500 ለባኪ የቆረጣችሁ ሰዎች ያው በለዚህ አይነት ነገር ላይ ባኪ ላይ ሙላ ስለሆነ እቺን አውጥቼ እስከ ሳምንት ጠብቄ እሰጣለሁ። በግሩፕ ባሰቡ በተለፍኩት ለእናንተ አሳውቃለሁ። እናንተም ደግሞ ኮሚቴ ይቋቋማል። ግን ለደረሰ ሰው 38 ሺህ እስከ ዛሬ ሳምንት ከሞላ ካልሞላ ደግሞ ከደረሰ ሰው 38 ሺህ ብር ኬሽ ፈልጋለሁ። ተዘጋጅ። እኔታም አውጥቼ እሰጣችኋለሁ። ያያችሁ መኪና ለራሴ የምጠቀምበት መኪና ማለት ነው። ለራሴ የምጠቀምበት መኪና ነው። አያችሁ በጣም ሁሉም ነገር ሰፊ፣ ሁሉም ነገር የተሞላለት በጣም ቆንጆ መኪና ነው። ኪሎ ሜትር 223730 ነው። ሰርቪስ ቡክ አለው፣ ሂስቶሪ ቡክ አለው። ሁሉም ነገር የተሟላለት ነው። መኪና ለራሴ የምጠቀምበት ነው ወገኖች። ማድረግ አልችልም። ከእናንተ ከማናችሁም ጋር ሊቀየም አልፈልግም። ብሩም ደግሞ እኔ ጋር ሊቆይ አልፈልግም። ማን ዲሜት ሌላ ፕሮሰስ የሞከራችሁ ሁላችሁ እስከ ዛሬ ሳምንት ተዘጋጁ። ከሞላ ካልሞላም ደግሞ ለደረሰ ሰው 30 ሺህ እሰጣለሁ ማለት ነው። ተባረኩ። ደህና ሁኑ ባይ